ክብሬ ኧረ እኔስ አገሬ ባህርሽን ተሻግረው የጀግኖች አገር የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ ባንዲራሽን ታጥቆ አርማሽ የታተመን እንኳን በዓለም መዳፍ ባሪያም ታውቆ የተራሮች አናት ስሜ ቆሙልሽ የአክሱም አራስ ኢትዮጵያ የፍጥረት በር ነሽ የክብ ዓለም ምዕራፍ ዞሮ መጀመሪያ በሰማዩ ላይ ቢታይ ቀለም የሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ ዛሬ አለፍ ቢላት ኋላ ቀሪ ተውኝ ውጣልኝ ልጥራት ደጋግሜ ኢትዮጵያ ማለት ለእኔ አይደል ሆይ ስሜ ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ ይዤ አላነሳም እጄን ከቀሚሷ እናት እኮ ናት ተስፋን ቆርጥበሷ የሷን ውለታ ከፍሎ ሳይጨርሰው ኢትዮጵያ ሲባል አእምሮ አይልም ወይ ሰው ኢትዮጵያ ኢትዮጵያ ሀገሬ ሀገሬ ኢትዮጵያ ኢትዮጵያ ሀገሬ ሀገሬ ባንቺ አይደል ወይ ክብሬ ስንቴ ሞቱልሽ ለክብሬ ዘብ አድረው አልፎ ሲለኩሽ ባህርሽን ተሻግረው የጀግኖች አገር የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ የሰለሞን እዝነሽ የቅዱሳን እንባ ያበቀለሽ ቅጠል ዛሬ አዲስ አይደለም በለኮሰው እሳት የነካኝ ሲቃጠል ሳይወሰን ዝናሽ በቅርሶችሽ ድርሳን በአድባራት ታሪኩ ነቢይ አይተው ከሩቅ እያሉልሽ በመጻፍ ኢትዮጵያን አትንኩ በሰማዩ ላይ ቢታይ ቀለም የሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ ዛሬ አለፍ ቢላት ኋላ ቀሪ ተውኝ ውጣልኝ ልጥራት ደጋግሜ ኢትዮጵያ ማለት ለእኔ አይደል ሆይ ስሜ ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ ይዤ
Campfire bells, come nearer, sing well and be happy. Campfire bells, come nearer, sing well and be happy. Yes, የሞቃችሁ በዛቱ ዙሪያ ሌላ አንድ ተደሰቱ እንደዚህ አይነት ነበር። ሁለተኛው ግርማ ማይችሉ ይናት አሁን እንጫወታለን። አሁን አጥጡ ትሩ ትሪ ትራላላ ኦፍተሪ መኮንን ትራላላላ ያደበት በተፈሪ መኮንን ትሩ ትሪ ትራላላ ኦፍተሪ መኮንን ትራላላላ የምንማር በተፈሪ መኮንን ትሪ 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 ትራላላ ተፈሪ መኮንን ትራላላላ በኋላ ጥሩ ድምጻችሁ ለማስታወስ ተደሰቱ ሁልጊዜ ተደሰቱ ሁልጊዜ ተደሰቱ ሁልጊዜ ተደሰቱ ሁልጊዜ forever, smiling forevermore. Tu me puja ya sengeo, sekui ya sengeo. Welcome to you now. Okay. Tadasatu, hulgize, hulgize. Langano lai, እሱንም በግሩፕ ተከፋፍሎ ሶስት ቦታ ayo yo yo should be coming round the mountain when she comes, should be coming round the mountain when she comes, should be coming round the mountain, should be coming round the mountain, should be coming round the mountain when she comes. Be riding 6 or 7. Should be riding 6 white horses with
Should be riding 6 white horses when she comes. When she comes, should be riding 6 white horses. Should be riding 6 white horses when she comes. When she comes. አቤት ደስታዬ አቤት ደስታዬ ለመለያሚሆን ይኸው መለዮዬ ይኸው መለዮዬ ስካውት በመሆኔ አቤት ደስታዬ አቤት ደስታዬ ለመለያሚሆን ይኸው መሃረቤ ስካውት በመሆኔ አቤት ደስታዬ ለመለያሚሆን ይኸው ዩኒፎርሜ ስካውት በመሆኔ አቤት ደስታዬ ለመለያሚሆን ይኸው መለዮዬ ይኸው እስካቤ ይኸው ዩኒፎርሜ ይህን እንግዲህ የምታስታውሱበት ተፈሪ መኮንን እንድታስታውሱ ደግሞ እዚህ ተለማመዱ እና ዘሮሪ የሚችለው እንኳን ደህና ገባችሁ። ሃሎ 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 በገነገያ ጡፍተኒ በገነገያ ሴንቴኒ ሃሎ 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 We are glad to see you. We are glad to meet you. Hello, 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 hello. Shabash, 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 shabash. መጀመሪያ እንግዶቻችን ሁሉ እንኳን ደህና መጣችሁ። እኔ አጠር ያለ ለዚህ ዝግጅት
ዝግጅት የተደረገው ከመናገር በፊት የኢትዮጵያ ሕዝብ ሁላችንም እንነሳ። ስካውት ሰላም በል። ስካውት ዘወትር ዝግጁ ስካውት ዘወትር ዝግጁ የኢትዮጵያን ሕዝብ ብሔራዊ መዝሙር ለመዘመር 1 2 3 ጸንቶ ታየን ሕዝባዊነት ዳር እስከ ዳር ዘልቶ ለሰላም ለፍትህ ለሕዝቦች ነፃነት በእኩልነት በፍቅር ቆመናል በአንድነት መሰረተ ጽኑ ስብዕናን ያሻረን ሕዝቦች ነን ለስራ የቆምን ድንቅ የባህል መድረክ የፍቅር ባለቤት የተፈጥሮ ጸጋ የጀግና ሕዝብ እናት እንጠብቅሻለን አለብን አደራ ኢትዮጵያችን ኑሪ እኛም ባንቺ ንኩራ። ስካውት እርጋ ሳርፍ የተፈሪ መኮንን ትምህርት ቤት 100ኛ ዓመትና የትሩፕ 98ኛ ዓመት 1919 ተቋቋመ። ትሩፕ 1 መድኃኔዓለም ከዛ ይሄ ሲሞላ በፊታውራሪ መኮንን ዶሪ ትሩፕ 56 በ1925 ዓመተ ምህረት ተቋቋመ። ቦይ ስካውት ታሪክ አላወራም፣ ስለ ትሩፖቹ አላወራም። ማውራት ፈልገው ምንድን ነው የተፈሪ መኮንን ትሩፕ 2 ጀምሮ ልዑል አልጋ ወራሽ ወጣቶችን ዲስፕሊን በማድረግ ስላመኑበት በትምህርት ሚኒስቴርም በኮሚሽንም ተቋቁመው ስካውቲንግ እስከ ደርግ ጊዜ ድረስ ቆይቶ ከዛ በኋላ ለ17 ዓመት ተቋረጠ። ታውቃለህ። በአሁኑ ወቅት እውነቱን ለመናገር የስካውት እንቅስቃሴ እንደገና የጀመረው በኤችአይቪ ኤድስ ምክንያት ነው። ምክንያቱም ኤችአይቪ ኤድስ መጥቶ ወጣቱን በሚያጠቃበት ጊዜ እንዴት አድርገን ኦርጋናይዝ እናድርገው ተብሎ ሲጠየቅ ፋንድ ምናምን ከWHO ዳጎስ ብሎ ዝግጁ ስለነበረ በቀይ መስቀል በኩል እንደዚህ አይነት እርዳታዎች ሲሰሩ የነበሩ ጥበበ እና ሀገር ክፍል ለምን ስካውትን ሪቫይቭ እናደርገው? ኦልሬዲ ስትራክቸሩ፣ ሊትሬቸሩ፣ አካሄዱ በብዙ ዓመታት የሰራና ኢትዮጵያ ውስጥ ብዙ ያገለገለ ስለሆነ ሪቫይቭ እናድርገው ተብሎ እንዲያውም የ2 ሚሊዮን ቦይ ስካውቶች ኔሽን ዋይድ ባጀት ሆኖ የድሮ ስካውቶች እንዴት አድርገው በየትምህርት ቤቱ እንደሚያቋቁሙ ፕላን ተደርጎ 2 ሚሊዮን ነክሱ በመቶ የሚቆጠር ዛሬ ስካውቶች አሉ። ወደፊት የሚሆነው እንግዲህ ያሉ ምናዩና እዚህ የተሰበሰበ ሙሉ ምን እናድርገው? ይሄን አሻሽለን ልንጀምረው አስበን ነበረ። ሌላ ፕሮግራም ትምህርት ቤቱ ስላለው ወደዛ መመለስ አልቻልንም። ግን አንድ ድሮ እኛ ማናውቀው ባጭሩ የሚገልጽላችሁ ድሮ ሮቨር ስካውት ላይ ቆም ነበር 18። አሁን ግን ትምህርት ሚኒስቴር እንደገና ሲያቋቁመው በኮሚሽን እንደገና ሲቋቋም
ከ18 እስከ 26 እንደዚህ አይነት ቮኬሽናል ስኩልስ እና ኮሌጆች ውስጥ ተብሎ ተጻፈ ይቻላል እስከ 26 ነው። ሶ እዛ ውስጥ ደግሞ ኮርሱም ትምህርቱም ምናምኑም ድሮ እንደ ካብ ስካውት ተንደርፉት ምናምን ብቻ ሳይሆን ጥሩ ኮርሶች። ስለዚህ እዚህ ትምህርት ቤቱን ጀምረው ብለን ስለተማመንን ከትምህርት ቤቱ ዲንና አስተዳደሮች ጋራ ጥሩ ውይይት አድርገን አዲስ አሉምናዩ ለሚሰራው ግራውንድ ክላስ 4 ኮምፕሌክስ ውስጥ የቦይ ስካውቶች የሮቨሮች ፖርተር ተሰጥቶ ሪስታብሊሽ እንድናደርግ በኤምኦዩ ደርሰናል። ዴርፎር ይህንን ዲቴል ውስጥ አልገባላችሁ። ከስክራች በጨለማ ጀምረን ሪቫይቭ አድርገን ሮቨር ስካውትስ እዚህ ኮሌጅ ውስጥ ቋቋማል ብለናል። ያለ እናንተና ያለ ባደጉበት ፍቅር የሚኖሩ ቦይ ስካውቶች እርዳታ የትም አልደረስም። ስለዚህ አደራ የምላችሁ እሱን ነው። አድራሻ የሌላችሁ ስጡን። የአዲስ አበባ ቻርተር ቬሪ ዌል ኦርጋናይዝ። የአሜሪካ ቻርተር ብዙ ሰው ያለበት ጁን ላይ ኤክስፓየር ያደርጋል። አዲስ ምርጫዎች ይደረጋሉ። ሶ ዊል ሃቭ አ ላርጅ ኦርጋናይዝድ ኤክስ ሳይሆን ፎርመር ቦይ ስካውትስ። ስለዚህ ንግግሬን ሳላበዛ ምንም ነገር ሳይባረክና ጠቢቅ ሳይቆረስበት ምንም ነገር ስለማይጀመር ለተፈሪ መኮንን 100ኛ ዓመት ለቱርኪ 98ኛ ዓመት ኤንድ የአሉሚኒየም ፕሬዚዳንት እና የትምህርት ቤቱ ዲን ለተፈሪ መኮንን ያደረሰን ሁላችንም በጣም በደስታ ነው። የመቶ ዓመታችን ስሙ ተመልሶ እንደዚህ ለማክበር ስለደረስን ስካውቶችን እያመሰገን የመጀመሪያው ሴንቴኒያል ሴሌብሬሽን ነው። ነገ ደግሞ እንቀጥላለን። ነገ እኛ ደግሞ እንቀጥላለን። ዛሬ በስካውቶች ጥሪ ነው። ባይሩን እያያያዝን ነው። ተወራሪ መኮንን ዶሬና እኔ አብረን ስካውት ነበር፣ ትሩፕቱ ነበር። ከነበርነው ትሩፕቱ ስካውቶች በሙሉ አውትስታንዲንግ ስለነበረ 56 ሚኒስተር ቦድሬ አቋቁሞ ተወራሪ መኮንን ዶሪ የትሩፕ ሊደር የመጀመሪያው ኢትዮጵያዊ ሊደር አድርጎታል። ይህንን የሀይል ምስክር ስሎም ይህንን ሊገለጽ ላችሁ የእሳቸው እንትን ፖርትሬት እዛ ተስሏል። አሜሪካን ሀገር እያሉ ሊትራሊ ሁለት ጊዜ 3 ጊዜ በሳምንት እየደወሉ ምንድን ነው የምትሰራው? ስሙን መቼ የሚለወጠው እንዴ? ፊታውራሪ እኔ እኮ ጠያቂ ነኝ እንጂ እኮ ለዋጭ አይደለሁም እና እኮ በደንብ አትጠይቅ ነው በደንብ አትሰራ ነው እያሉ እንዴት አይነት በጉጉት ነበረ የሚጠብቁትና ዛሬ ይሄን እውን ሆኖ ፊታውራሪ መኮንን ዶሪንም እናስታውሳለን። በዚህ እንትን ጀምር
ዋና አዘጋጃለሁ። ታዳጊ ስካውቶች ናቸው። የስካውትን ደስታ በጥቂት ዕድሜያቸው ስካውትን ያየቱን የተሰማቸውን በመዝሙር ይገልጹላቸዋል። አንድ ምንም እንኳን ኮምፕሊት ዩኒፎርም ባይሆንም በአክሽን ያለውን ሁኔታ እንገልጻለን። አቤት ደስታዬ አቤት ደስታዬ ለመለያው ይሁን ለመለያው ይሁን ይኸው መለያዬ ይኸው መለያዬ እስካውት በመሆኔ አቤት ደስታዬ አቤት ደስታዬ ለመለያው ይሁን ይኸው ማዕረቤ እስካውት በመሆኔ አቤት ደስታዬ ለመለያም ይሁን ይኸው ዩኒፎርሜ እስካውት በመሆኔ አቤት ደስታዬ ለመለያም ይሁን ይኸው መለያዬ ይኸው ማዕረቤ ይኸው ዩኒፎርሜ ስካውት በሁሉ ነገር ልዩ ነው። ይሄ ዩኒፎርም ብቻ ሳይሆን ቀበቷችን፣ ገመዳችን፣ ርጌያችን፣ አጨባበጣችን፣ ሰላምታችን ማንም ልዩ ያደርገናል። ይህንን ደግሞ በደንብ ትልቁን ትምህርት ለሰው ልጅ የሰጠው ነው። አጨባበጣችን ምንጊዜም በግራ እጅ ነው። ያ ግራ እጅ ከልብ መዋደዳችንን የሚገልጽ ነው። በግራ እጅ ነው የምንጨባበጠው። ልባችን ከልብ እንደምንዋደድ እንደምንስማማ በጎ ስራ ለመስራት የፈጠረን ነው ማለት ነው እና እናመሰግናለን። አንድ ሁለት ሶስት እንደ ባለፋው እንደ ስካውት መስራት ትጉና አስተዋይ ለሌሎች ተሟጋች ለመሆን እሻለሁ በስካውትነቴ ቃል እገባለሁ እስካለሁ የስራትን ቋንቋ በእውን ለመተርጎም ዝግጁ ነኝ ብዬ በተጠንቀቅ ልቆም ዓላማዬን ከቶ አላደርገውም
እስካሁንነቴ ዝርክርክ አልሆንም ዓላማዬን ውስን ከቶ አላደርገውም እስካሁንነቴ ዝርክርክ አልሆንም እንደ ባለንባወር እንደ ስካውት መስራች ትጉና አስተዋይ ለሌሎች ተሟጋች ለመሆን እሻለሁ በስካውትነቴ ቃል እገባለሁኝ እስካየው በማችነት ወንድማማችነት ፍቅርንም ጨምሬ አንጸባርቃለሁ ሁሉን በምግባሬ ዓላማዬ ውስን ከቶ አላደርገውም መስታወትነቴ ዝርክርክ አልሆንም ዓላማዬ ውስን ከቶ አላደርገውም መስታወትነቴ ዝርክርክ አልሆንም እንደ ባለንባውር እንደ ስካውት መስራች ትጉና አስተዋይ ለሌሎች ተሟጋች ለመሆን እሻለሁ በስካውትነቴ ቃል እገባለሁ እስካለሁ መታዘዝ ባሬ ነው በስካውትነቴ መብትና ግዴታ ለኔ መሪነቴ ሃይማኖት አልገድም ለሁሉም ደራሽ ነኝ ለሰው ልጆች ሁሉ ለኔ አገልጋይ ነኝ ሃይማኖት አልገድም ለሁሉም ደራሽ ነኝ በስካውትነቴ እኔ አገልጋይ ነኝ እንደ ባለንባወር እንደ ስካውት መስራች ትጉና አስተዋይ ለሌሎች ተሟጋች ለመሆን እሻለሁ በስካውትነቴ ቃል እገባለሁ እስካለሁ በሕይወቴ አታሞ ለቀደምት ስካውቶቻችን ይገባቸዋል እናመስግናቸው። እሺ እነዚህ ታዳጊ ስካውቶች ሞቅ ያለ ቺር እንግዲህ አንድ ከድሮ ስቱን ደስ ይለኛል። እሺ ተቀበሉ። እዚህ ስካውቶቹ ታዳጊ ስካውቶች ሽልማት ሊሰጧችሁ ነው። ብራቮ ነው። ቢ አር ኤ ቢ ኦ What did I say? Bravo! What did I say? Bravo! 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 ይሄን የድሮ ስካውት አለ ወኔ ይሄን ወኔ ለእነዚህ ልጆች መስጠት አመሰግናለሁ። Who are we? We are Rossi. ጁምላዲ ያን ጊዜ ምን እንደሆነ አናውቀውም። ቋንቋ አሁን ቅድም ዲንዲንጎ የለመድነው የጮህን ድሮ አናውቅም። በኋላ ረዳው በስታርች ማለት ነው መመርመር ስለምንሆን የምንም ቋንቋ አይደለም። ኢንተርናሽናላዊ የሆነ ስሜት እንዲኖራቸው ቦይስ ስካውቶች ወልድዋይድ እንዲህ ዝም ብሎ የጀመሩት። ጁምላዲ ግን ሃንጌሪያን እንዴት እንደመጣ አናውቅም። ብቻ ቦይስ ስካውቶች ሲዘምሩት ነው። እሱን አብረን እንዘምር። እሱ ሳይዘምር ቢቀር እንደቀረ ይቆጠራል። ዱምላ 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 ዱዊሽ ካፓያ ዱምላ 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 ዱዊሽ ካፓያ አቱሪዮ አቱሪ ቡናዮ አቱሪ ቡናዮ ሳሳ ያፓቺዮ ዱምላ 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 ዲ ዱምላ ዱዊሽ ካፓያ ዱምላ 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 ዲ ዱምላ ዱዊሽ ካፓያ አቱሪዮ
Aturi bundayo, aturi bundera, sasane apachio. Dumla 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 di, dumla diush kapaya. Dumla 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 di, dumla diush kapaya. Aturi bundayo, aturi bundera, sasane apachio. Zero. ሁልጊዜ በደሰቱ ሁልጊዜ መንገዱ ላይ ተደስተናል። ሐዋሳ ላይ ተደስተናል። We know when we come to you. When we know when to come to you. ተደሰቱ ሁልጊዜ ተደሰቱ ሁልጊዜ. Smiling forever. Keep smiling forevermore. Tumekusha ya shangeo. Tumekusha ya shangeo. Sekui nabara. Hulgi. ላሊበላ ላይ ተደስተናል። ሐዋሳ ላይ ተደስተናል። ጅጅጋ ላይ ተደስተናል። ሐረርም ላይ ተደስተናል። ኤርትራም ላይ Keep smiling forever. Keep smiling forever. Keep smiling forevermore. Tumekusha ya shangeo. Sekui ya shangeo. When we come to you. When we come to you. Tadasatu hulegize. Anybody, any song? Come up with the song. When it comes up, we know how to follow it up. ይመጣሉ። ደረጀ should be coming round the mountain. Okay. Anthem. Let so. She'll be coming round the mountain when she comes. She'll be coming round the mountain when she comes. She'll be coming round the mountain. She'll be coming round the mountain. She'll be coming round the mountain when she comes. Sing ya ya yupi ya. Sing ya ya yupi ya. Sing ya ya yupi ya yupi ya. She'll be riding 5-6 hours when she comes. She'll be drinking the jandala when she comes. She'll be drinking the jandala. She'll be drinking the jandala when she comes. Sing ya ya yupi ya. Sing ya ya yupi ya. Should be riding what horses? Should be riding Shama when she comes. She'll be riding Shama when she comes. She'll be wearing Shama. She'll be wearing Shama. She'll be wearing Shama when she comes. Ya ya yupi ya. ሌላ ፈልጓ yupi ya. Yupi ya. great. አሁን እነዛ ደግሞ አዲሶቹ ሌላ አላቸው ወይ እንጠይቅ። ሱዛናማ የቦይ ስካውት ነው እንዴ? ነው ዘምረናል። እኔ ዘምሬዋለሁ። መዝሙር ትዝ እስኪለን ድረስ የቦይ ስካውት የፖል ቦድሪ ታሪክ የተባለው እኮ
አዲስ መዝሙር ትዝ እስኪለን ድረስ የፖል ቤደን ፓወል አጭር ታሪክ ቤደን ፓወል ሳውዝ አፍሪካን ናቸው። ፖል ቦድሪ የራሳችን። እሺ ኦኬ፣ በጣም አመሰግናለሁኝ። እንዳው ሳይጠሩ ንግግር ማድረግ ለመደብኝ መሰለኝ እና ይቅርታ አድርጉልኝ። ስሜ ሞገስ ገብረ ማርያም ይባላል። ተፈሪ መኮንን ትምህርት ቤት ከ1948 እስከ 1957 ዓ.ም የተማርኩት። ሃይ ስኩል ስንጀምር በ1961 ይመስለኛል እንደ ፈረንጆቹ ፖል ቦድሪ ስካውት አስገባኝ እና ህይወቴን ለወጠው። በእውነቱ ስካውት መግባቴ ህይወቴን በጣም ለውጦታል። ሜንሊ ቢኮዝ ኦፍ ሚስተር ፋዘር ቦድሪ። ፋዘር ቦድሪ በጣም የተቀደሰ ትልቅ ሰው ነበረ። ምናልባት ከ1945 እንደ ፈረንጆቹ እስኪሞት ድረስ 1970 ለተፈሪ መኮንንና በተለይ ቦይ ስካውቶች ያለው ዴዲኬሽን አማርኛው በጣም የሚያስደንቅ ነበረ። እያንዳንዳችን መርጦ ነበር ቦይ ስካውት የሚያስገባን። ቦይ ስካውት ከገባን በኋላ እንደ አለቃችን፣ እንደ አባታችን፣ እንደ አማካሪያችን ሆኖ ነበረ እድሜውን ያሳለፈው እና ስካውት መግባት ተፈሪ መኮንን ብርቅ ነበረ። ጓዶቻችን ስካውት ያልገቡት ሁሉ ይቀኑብን ነበረ። ምክንያቱም 24 ሰዓት ሙሉ ጊዜያችን ስለሚፈጀው ከሲጋራ ከማጨስ፣ መጠጥ ከመጠጣት፣ እቴጌ መነን ትምህርት ቤት ከመሄድ አንዳንድ ትምህርት ቤት ስለዚህ አድሎ ነበረ። ከኛ መካከል አሉ እዚህ በጣም አንደኛ የሚወጡ። እኔ አንደኛ ወጥቼ አላውቅም። ያ ሰውዬ አንድ ቀን እቴጌ መነን መሄድ ሲጀምር ጊዜ እኔ አንደኛ ወጣሁኝና ስካውት በጣም አስቸጋሪ ነው። ስሙ ማን እንደሆነ አልናገርም እና እስከ መጨረሻው ድረስ ተፈሪ መኮንን ትምህርት ቤት ስካውት ሆኜ በመቆየቴ በጣም እድለኛ ነኝ። ፋዘር ቦድሪ እያንዳንዱ ቀን ጉዲድ የሚባል አለ፣ ሰምታችኋል? በቀን አንዳንድ ጉዲድ መስራት አለባችሁ እና ያንን ጻፉት ያለ ሁላችንም መልካም የሰራነውን መጽሐፍ ልማድ አድርገነው ነበረ። እኔም በተለይ በዛ ምክንያት እናት አባቶቼ በጣም ወደው ነበረ እና ኮሌጅ ሲጨርስ ዶክተር ሲሆን የጠራኋቸው ቦድሪ፣ ቱሬና ጋኞን ቤቴ ጠርቻቸው ምንም ባይጣፍጠውና ቦድሪ 2 ኮኛክ ጠጥቶ ቬሪ ጉድ ቴስት ስለተደረኛና በጣም ነው የምወደው። ፋዘር ቦድሪ ኢትዮጵያ እንዳቃስ ያደረገኝ እሱ ነው። በየሳምንቱ ለገጣፎ እንሄዳለን፣ ዋሻ ሚካኤል እንሄዳለን፣ ጥንስስ እንሄዳለን እና ማታ ብቻችን ይወስደንና ስለ ማቹሪቲ፣ ስለ ጉርምስና ስለሚገጥመን ችግር ሁሉ አስቀድሞ ያስተምረና ያስጠነቅቀን ነበር። በጣም ትልቅ ሰው ነበር። ስለ ዋሻ ሚካኤል ታሪክ የነገረኝ እሱ ነው። አሁን ዋሻ ሚካኤል ታውቁታላችሁ አይደል? ጫካ ፕሮጀክት አጠገብ ያለው ኤኒበዲ ኖ ሰባት ዋሻ ሚካኤል? አዎ አብሽራ ቃል ዋሻ ሚካኤል የጥንት ቤተክርስቲያን ነበርና ግራኝ መሐመድ ካቃጠላቸው አንድ ቤተክርስቲያንና አጼ ግላውዲዮስ ካሰሯቸው 24 አብያተ ክርስቲያናት ዋሻ ሚካኤል ነበር። እዛ ሄደን ስናድር ዋሻ ሚካኤል አናውቅም ነበር ቦድሪ ራሱ እስኪነግረኝ ድረስ እና ከ1533 እስከ አጼ ምኒልክ ጊዜ ዋሻ ሚካኤል ቤተክርስቲያን ነበረ። በአጼ ምኒልክ ጊዜ በአለቃ ወረደ ቃል አማካይነት የካ ሚካኤል ወረደ። ከዚህ ሌላ ሚስተር ቦድሪ ላንጋኖ፣ አዋሳ፣ ሻላ፣ አብያታ፣ ሀረርጌ በእግራችን ከሂርና ጀምሮ አይደለም ከአስበ ተፈሪ፣ ደበሶ፣ ሂርና፣ ከራሚሌ፣ ቆቦ፣ ደደር፣ ጨለንቆ፣ ጅጅጋ ድረስ ሚስተር ቦድሪ ያሳይ ነበር። በታች በኩል ደግሞ አዋሳ እስከ አዋሳ ድረስ ከዛ አርባ ምንጭ ድረስ ሚስተር ቦድሪ ነበር ኢትዮጵያን ያስተዋወቀን እና እሱ ኢየሱስም በግድ እዚህ መነሳት አለበት። ከኛ ጋር በነበርን ጊዜ ኮሌጅ ሲደርስ ከመሞቱ በፊት ተነጋግረን ነበርና የእሱ ምክትል የሆነ ፋዘር ሮድሪግ የሚባል ገንዘብ ከኛ አዋጥቶ ይችን ፕላክ የሰራው ለሱ ነው። ፋዘር ሮድሪግ አሁንም ሞንትሪያል ውስጥ አለ፣ እንጻጻፋለን በየጊዜው ስለ ቦድሪ ሁልጊዜ እንነጋገራለን እና በመጨረሻ ብለው በእውነቱ ስካውቲንግ መሆን ፕሪቪሌጅ ነበረ። ኢትዮጵያን ብቻ ሳይሆን ራሳችን ልጆች ሆነን
ከክፉ የጠበቀን እዚህ ያደረሰኝ ቦይ ስካውት ስለሆነ ቦይ ስካውትነቴን በጣም እወደዋለሁ። አመሰግናለሁ ፋዘር ቦድሬን። እናንተ ሁላችሁን በተለይ ጌታዬን በጣም አመሰግናለሁ። እናንተ ወጣቶች፣ ታዳጊዎች ልጆች አንድ ቀን ትልቅ ትሆናላችሁ። ቀጥሉበት። አመሰግናለሁ። ኦኬ ለእናንተ እዚህ በመቀጠል እኔ ካምፓየር ጭርሴ ላልወድም ሚስተር ፖል ቦድሪን አነሱብኝ። አንድ ዘፈን በጋራ ዘፍንና ወጣቶቹ ይመጣሉ። ከዚያ አንድ ከኢትዮጵያ ስካውት ከደርግ እስካሁን እንዴት እንዳሳለፉ አቶ ይሁነው ወይ ኮሚሽነር ይሁነው ይነግሩናል። እሺ እኔ እንግዲህ የምለው አሞራው በሰማይ ሳይዟል አሞራው በሰማይ ሳይዟል አሞራው በሰማይ ሳይዟል የፖል ቦድሪ የቢኤምኤስ አሞራው በሰማይ ሳይዟል የ56 የቱሩቱ የኢግልስም የአንበሳው የቢዝም የውርዬም የጋዝሏም የዶብዟም አሞራው በሰማይ ሳይሿል አመሰግናለሁ። ከጓዶቼ ጋር ለሀገሬ ስሰራ መንፈስ ያበራ በራ መንፈስ ያበራ በራ ገና በለጋነት በወጣትነቴ ለቁም ነገር ስራ ታፍታለች ሕይወቴ መንፈሴን በሞራል አካሌን በሙያ እገነባታለሁ እንድታድግ ኢትዮጵያ መንፈስ ያበራ በራ መንፈስ ያበራ በራ እንደ ልጃቸው ከጓዶቼ ጋር ለሀገሬ ስሰራ መንፈስ ያበራ በራ መንፈስ ያበራ በራ ስካውትን መርጬ በመዛህርና ሳታግዝ ሳልሰለች ላገለግልና የትምህርትን ፍሬ ላሳየው በስራ አለብኝ ቃል ኪዳን አለብኝ አደራ መንፈስ ያበራ በራ መንፈስ ያበራ በራ እንደ ንጋቸው ከጓዶቼ ጋር ለሀገሬ ስሰራ መንፈስ ያበራ በራ መንፈስ ያበራ በራ እንደ አሸብርቅ ያገሬ የማዕዘሪቱ የጸምርሽ እስካይት ሸራቢቱ ሞገስ በነፃነት ይምራ ወደፊት እስከ ሰራዊቱ መንፈስ ያበራ በራ መንፈስ ያበራ በራ እንደ ንጋቸው ከጓዶቼ ጋር ለሀገሬ ስሰራ መንፈስ ያበራ በራ መንፈስ ያበራ በራ እንደ ንጋቸው በጎ ዓላማ አንግበናል ስካውቶች በህብረት ተነስተናል ሀገር መግባት ነው ቃል ኪዳናችን ወገን መርዳት ነው ራዕያችን ወቅስትን ከእናቴ ጽናትን ከአባቴ ወርሻለሁና በሕፃንነቴ ወጣቴን ጠብቄ እደርሳለሁ ለወግ ወዳጄን ተምሬ እጦራለሁ ጻድቅ በጎ ዓላማን አንግበናል ስካውቶች በህብረት ተነስተናል ወገን መርዳት ነው ቃል ኪዳናችን
ሀገር ማልማት ነው ራዕያችን ራዕያችን በጋራ ካልሰራ አሳሳቢው ችግር የሁላችንም ቤት ማንኳኳቱ አይቀርም ወጣት ጓደኞቼ ተከተሉ ጊዜው ብልጭልጭ ነው እንዳትታለሉ ጓዳማን አግበናል ስካውቶች በህብረት ተነስተናል መርዳት ነው ቃል ኪዳናችን ሀገር ማልማት ነው ራዕያችን ሸባ 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 ጉንበለካ ጉንበለካ ይሽከረካ ጉንበለካ ይሽከረካ ቡም 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 ጉንበለካ ይሽከረካ who are we are South to see የእውነት አልገባችሁም። ምን ያህል እድለኞች እንደሆንን አልገባችሁም። ምን ያህል ውስጣችን ደስ እያለው እንደሆነ እናንተን በማየታችን። ምክንያቱም እናንተን ስላየን እናንተ ስለጀመራችሁት ነው። እዛች ጋር ያለችውን የስካውት አርማ ስናይ ደነገጥን። ባለፈው ለመጀመሪያ ጊዜ እዚህ ግቢ ልንጎበኝ ስንመጣ እና ውስጣችን በጣም ነው ደስ ያለው። እዚህም ትምህርት ቤት ስካውቶች ነበሩን፣ እናውቃለን። በስም ብቻ ነበር። በአካል አሁን አግኝተናል። ሁላችሁንም ደስ ነው ያለን። ምናልባት ብዙዎቻችሁ እስከ ደርግ ወይም እስከሆነች ሰዓት ያለችዋን በደንብ ታቋታላችሁ። ኤክስፒሪየንሳችሁንም ሼር አድርጋችሁናል። እዚህ ጋር ደግሞ የምታያቸው የእኛ የቀድሞ የኢትዮጵያ ስካውት ማህበር ዋና ኮሚሽነር ነን። ከጥንት ከመሰረቱ በእሳቸው እንዲሁም እዛ ጋር ካፕቴን አሉን። እኛ በካፕቴን እጅ ያልሰለጠነ ስካውት የትም አታገኙ። እኛም በእሳቸው ሰልጥነን ነው ከስር ከስር ተኮትተን እዚህ ደርሰናል። ያው በእናንተው ፊት ክብር እንድትሰጡልን ስለፈለግንም ጭምር ነው። እናመሰግናለን። እንግዲህ ለእሳቸው 1-2 ደቂቃ ንግግር እንዲያደርጉ ልስጣቸው ይፈቀዳል? አመሰግናለሁ። እሺ፣ ራሴን ለማስተዋወቅ ይሁነው አምላክ ታደሰ እባላለሁ። ስካውትን የጀመርኩት ቀድሞ ራስ ዳርጌ ተብሎ በሚጠራው በአርሲ ጠቅላይ ግዛት አሰላ እዛ በጭላሎ ብርሃን ሰራዊት በንስር ጓድ ውስጥ እስከ ጓድ መሪነት ድረስ አገልግያለሁ። ከዛም እንግዲህ በስካውትነት ያለው ህይወታችንን ሳንጠግብ ያው ደርግ ስልጣን በመያዙ እንቅስቃሴው መቋረጡን ያው ሁላችንም የምናውቀው ጉዳይ ነው። ስለዚህ በደርግ ጊዜ እንቅስቃሴው በሀገር ውስጥ ሙሉ በሙሉ ባይጠፋም በተለይ በከምባታና ሀዲያ አካባቢ በካቶሊክ ሚስዮን አባቶች አማካኝነት ስሙን በመቀየር ወጣቶችን በማደራጀት እንቅስቃሴ ያደርጉ ነበረ። ነገር ግን የኢህአዴግ በ1995 የማህበራት መደራጀትን ስካውት ማህበርም እንደገና ቅድም በገለጽኳቸው በአባ ሬንዞ ማንቺኒ ተብለው በሚጠሩ የካቶሊክ አባት አማካኝነት በተወሰኑ የሚስዮን ትምህርት ቤቶች እንቅስቃሴው እንዲጀመር ተደረገ። ከዛም እያለ ወደ መንግስት ትምህርት ቤቶችና እንደዚሁም ወደ ግል ትምህርት ቤቶች በመስፋፋት ላይ ያለ የቀድሞ ስካውቶች የነበርን በመሰባሰብ አሰባሰቡ። እሳቸው ካሰባሰቡን በኋላ አብረን ለመስራት በመጓዝ ላይ እንዳለን በ1995 ዓመተ ምህረት ማለት ነው። ነገር ግን በዛ ወገን ያለውና ቀድሞ የነበረው የስካውት አባላት ፍላጎት ወይም ደግሞ አካሄድ ስላልተመቸ የስካውት ማህበሩ ወይም ደግሞ አባላቱ ሁለት ቦታ ተከፈሉ። አንደኛው በተለይ በነባር ስካውቶች የሚመራው ናሽናል ስካውት አሶሲዬሽን ኦፍ ኢትዮጵያ በሚል ለብቻው ተገንጥሎ ወጣ። ለብቻው
ከሚመለከተው ክፍል ፈቃድ አውጥቶ በመንቀሳቀስ ላይ ያለ እንደዚሁም ያኛውም ወገን የኢትዮጵያ ስካውት ማህበር የኛ የድሮ ስማችንን ይዞ በመሄድ ላይ ያለ የበላይ ጠባቂያችን ክቡር ግርማ ወልደ ፕሬዝዳንት ግርማ ወልደ ጊዮርጊስ ይህ መሆን እንደሌለበት አሳውቀው በቀደም እንደተገለጸው በተከበሩ የዓለም ሎሬት ጥበበ የማነ ብርሃን አማካኝነት ችግሩ እንዲፈታና ወደ አንድ እንድንመጣ ባሳሰቡት መሰረት ተደጋጋሚ ውይይቶች ቢካሄዱም ያ ነገር ውጤታማ ስላልሆነ ፕሬዝዳንቱ ራሳቸው ቤተ መንግስት ሁለቱንም ወገን ጠርተው ካወያዩ በኋላ ሄዳችሁ አሁን አንድ ሆናችሁ እንድትመጡ ያ የማትሆኑ ከሆነ የራሳችንን እርምጃ እንወስዳለን አሉ። በዚሁ መሰረት የጽህፈት ቤት ኃላፊያቸውን መመሪያ ሰጡ። በዚሁ መሰረት እንደገና የኢትዮጵያ ስካውት ማህበር በሚል ሁለቱም ወደ አንድ እንዲመጣ ተደርጎ ይሄው አሁን የኢትዮጵያ ስካውት ማህበር እንዲቋቋም ተደርጓል። ከዛ በጥሩ ሁኔታ እየሄደ ያለ ቅድም ትምህርት ሚኒስቴር ብለዋል ካፒቴን እግዚአብሔር ቅድም ያሉት አንድ ታሪክ አለ እና ፓክት ኢትዮጵያ ፓክት አይደለ? ፓክት በመላ ሀገሪቱ ሁሉም ትምህርት ቤቶች ስምምነት ከተፈረመ በኋላ ጥሩ ከሄዱ ብለን በሁለት ዓመት ውስጥ ወደ 32,000 የሚጠጉ ስካውቶችን 500 የሚጠጉ ትምህርት ቤቶች ላይ ለማዳረስ ተሞክሯል። ወደ 4,000 የሚሆኑ የስካውት መሪዎች ማፍራት ተችሏል። ነገር ግን የቆየ ሲሄድ ፍላጎቱ በፓክት በኩል የነበረው ወደ ሌላ አቅጣጫ በተለይ በፓክት በኩል የሰለጠኑት ስካውት መሪዎች ስካውቶች እዚህ ከገንዘብ ክፍያ ጋር በጀት ከመመደብ ከመሳሰሉት ጋር በተያያዘ የኢትዮጵያ ስካውት ማህበርን አናውቅም የሚል አይነት አዝማሚያ በመፈጠሩ ከፍተኛ ፕሬዚዳንቱ እንደዚሁም ደግሞ የዓለም ስካውት ማህበርን ጭምር ሀገሪቱ ውስጥ ሊኖር የሚገባው አንድ ማህበር ግልጽ የሚሆኑ በፍትህ ሚኒስትር በማሳወቅ ሌላ ችግር ተፈቶ በት ደረጃ ላይ ደርሰናል። ነገር ግን እንግዲህ ስካውቱ እንግዲህ እያጋጠመው ያለውን ደርግ ወደዚህ ደርግ ራሱ የፈጠረው ሌላ ችግር አለ። ከደርግ በኋላ ደግሞ ሰዎች ለማወቅ ይሁን ባለማወቅ ራስን ፍላጎት ለማሟላት አሁን እንግዲህ አይታወቅም እነዚህ በመሳሰሉ ችግሮች ሲፈቱ ቆይተዋል። ነገር ግን አሁን የኢትዮጵያ ስካውት ማህበር የዓለም ስካውት ማህበር ዋናው ስካውት ማህበር ነው። ልጆቻችን በአፍሪካ ስካውት ማህበር ውስጥ ወይም ደግሞ በአፍሪካ ሪጅን ውስጥ ፐርሰንት እንደዚሁም ደግሞ ሴቶቻችን ሴት ስካውቶችን ደግሞ አሁንም ኮሚቴ አባል ይገኛሉ። ባለፉት 3 ዓመታት በፊት ኢትዮጵያ የዓለም ወይም ደግሞ የወርዝን የስራ አስፈጻሚ ኮሚቴ አባል ሲንቀሳቀስ ይይዛል። አሁን ግን እንደተባለው ስካውቱ ያለበት ምቹ ነው ወይ አልጋ በአልጋ የሆነ ነገር ነው ወይ ያለው የምንያበው ተሰጠ ያለው ራሳቸውን ቻሉና ተንቀሳቀሱ ነው። ለማድረግ ደግሞ እዛ አካባቢ ባለነው የተወሰነ የስራ አስፈጻሚ ኮሚቴ አባላት ምንም ማድረግ እንደማንችል ስለዚህ ዛሬ ደግሞ እኔ እዚህ ቦታ ላይ መንፈስ ቅደም መለስ ደስታችን የሚጠቅብር ነው። እናንተ ለመሰለ ወንድሞች ያቷል ለማግኘት ደስ ብሎናል። ለምን ማለት ነበረ እንኳን ደህና መጣችሁ እንኳን አየኋችሁ ማለት ፈልጋለሁ። ለዚህ ትምህርት ቤት
ስካውቶች ከመጀመሪያው ጀምሮ በተለይ ሚለለ በተከፈተው የጦር ቦይ ስካውቶች ውስጥ 375 የሚጠጉ ወጣቶች ናቸው እዛ የስካውት ምክር ገብተው የሚያደርጉት። እነዛ ከ375 ስካውቶች ውስጥ የተወሰኑት ከዚህ ከተፈሪ መኮንን ትምህርት ቤት እነዚህ እዛ ሰልጥነው ምን ያህል በስካውትነት ሲሰራ ለሀገር መስዋዕት እስከሚደርሱ ወጣቶች ናቸው። ከዚህ ትምህርት ቤት እንደገና ደግሞ በታሪካዊነቱ ከጣሊያን ወረራ በኋላ በ1942 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ የስካውት እንቅስቃሴ በአዲስ መልክ እንዲቋቋም ወይም ደግሞ እንዲመሰረት ሲፈልጉ በቻርተር በአዋጅ ቁጥር 135 ሐምሌ 21 ቀን 1942 ዓ.ም ቻርተሩን እንዲወጣ አድርገው እንግዲህ በዛን ጊዜ በብዛት ይህንን የስካውት እንቅስቃሴ የሚመሩት የሚያሰለጥኑት ምናልባት ይችላላችሁ በካናዳዊ እንደ ዶክተር ቶምሰን ማነው ቻይናው አበበ ቢቂላ ማሞ ወልዴ አሰልጣኝ ሆኒ ሚስካነር ዶክተር አበባ ጀንበረ ሚካኤል ዋሴ የመሳሰሉት እና ሌሎችም አሜሪካ፣ ኖርዝ አሜሪካ፣ ብሪቲሽ፣ ሱዳን፣ ግብፅ፣ ሊባኖስ ያሉ ሰዎች ነበሩ ይህንን ሲመሩ ወይም ደግሞ ሲያስተዳድሩ የነበሩት። ነገር ግን በተለይ ጀርመናዊቷ ካትሪን የሚባሉ ሴት የኢትዮጵያ ስካውት ታሪክ በቅርብ ጊዜ ለመጻፍ ሞክረዋል እና በዛ ላይ ጁላይ እንደ አውሮፓ አቆጣጠር ጁላይ 1949 ዓ.ም እነዚያ የውጭ ዜጎችን ሊጠቁ የሚችሉ የስካውት መሪዎችን ለማፍራት የ6 ሳምንታት ስልጠና የተካሄደው በዚህ ትምህርት ቤት መሪዎች ነው። ሊጠቀስ የሚገባው እኛ ሳናውቀው የውጭ ዜጎች ቅድም ያልኳቸው ሴት የኢትዮጵያ ስካውት ታሪክ ከእድሜ ማለት ሶልጀር ሲቲዝን ከእድሜ ቦይ ስካውትስ ሙቭመንት ኦፍ ኢትዮጵያ በሚለው ሆነ ትልቅ ቮሊዩም ነው። እዛ ውስጥ ከገጽ 91 እስከ 119 በደንብ አስቀምጧል። ስለዚህ ይሄ ቤት እናንተ የዛ ታሪክ አካል በመሆናችሁ ትኮሩ ይገባል፣ እንኮራባችሁ። ስለዚህ ከተቀበሉበት በኋላ እንዲተዳክመ የሚፈለግ ደረጃ ላይ ስካውት ሁላችንም አመል ቆጨ። ስለዚህ ዋንስ ስካውት ኦልዌይስ ስካውት። ያም በመሆኑ ነው ዛሬ እናንተ ተሰባስባችሁ ይህንን ሁላት ፈጥራችሁ ለኢትዮጵያ ስካውት ነውና መሰረቱ ለመሆን ዛሬ ስሰባ በቃ መሰረቱ እንደገና እንደ አዲስ ዛሬ ተፈጥሯል የሚል እምነት ነው። ስለዚህ እኮራባችኋለሁ። በድጋሚ እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ። ቦይ ስካውት እና ገርል ስካውት ሚክስ ነው አሁን ወይስ የተለያየ? ስሙ ነው ስካውትስ ተባለ። ቦይ ስካውትስ ብቻ ነው። ስለዚህ አሁን ካብ ስካውትስ፣ ቦይ ስካውትስ፣ ገርል ስካውትስ ሁለቱንም ይዘው ስካውትስ ስካውት ነው። እሺ እሺ እንግዲህ We are the Boy Scouts. ግን ቦዩ እንዳለ ነው አልቀረም። We are the Scouts of ተፈሪ መኮንን True three la 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 ተፈሪ መኮንን la 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 በተፈሪ መኮንን True three la 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 ተፈሪ መኮንን la 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 ያደግንበት በተፈሪ መኮንን
ሩትሪ ላላላ ተፈሪ መኮንን ላላላላላ ለዚህ ያበቃል ተፈሪ መኮንን ሩትሪ ላላላ ተፈሪ መኮንን ላላላላላ ስምንተኛው የኢትዮጵያ ስካውት ጃንቡራ አራተኛ ነው። ባለፈው ክረምት እንዲከበር እንዲከናወን እውነተኛ ነው ወንድማችን እያዘንን ነው። ሌላ ጊዜ ራሳችን የተለየ ካምፓየር አዘጋጅተን አባቶቻችን እናቶቻችን እንጋብዛለን። የመጣ ነው ከሩቅ ስለሆነ ለመሄድ ፍቀዱልን ይላሉ። እናመሰግናለን እያሉ ይሄዳሉ። ሄሎ 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 ብራቮ ከአሜሪካ ከመጣጠቅም ሽልማት ስላለን በሶስት አማካኝነት ስማችን ሲጠራ ስሜታችን ትቀበላላችሁ ማለት ነው። ወይዘሮ ቆንጂት ተድላ አለም ማቲያስ ሻለቃ አርጋው ካፕታኑ ዶክተር ጥላሁን ገብረሕይወት ዶክተር ጥላሁን አንድ ተማሪ ቤት ተማሪዎች ነው ከተፈሪ መኮንንና ቦስተን ዩኒቨርሲቲ አቶ ጸጋዬ ብዙ ያው ምን የሚባል ጌታውን አየለ ቬተራን ስካውት ተብለዋል።
ስዩም በቀለ ጎርሻዴ ስዩም ጎርሻዴ ስካውቶቹ ጎርሼ ካላሉ ስዩም ብለው ቢጠሩኝ ደስ አይለኝም። ጎርሼ ነው ምን ማለት ነው? ትርጉሙን ንገረኝ። ካፕቴን አቶ ኤፍሬም ወዳጁ ሻለቃ ግርማ ኃይለ ኢየሱስ አቶ ሰለሞን ቸርነት አቶ ደረጀ ዋለል ካምፓየር ምንም ሰባ ካውንስል ሊገባበት ኖሮ ተከፍለዋል። ዋናው የመቶኛው ዓመቱ ድርጅት ነገ ነው። ዛሬ ያያችኋቸው ራሳቸው ባይሆኑ ስካውቶች የሚመጡት ሁሉ ነገ ጠዋት 4 ሰዓት ጀምሮ ለማስተናገድ ዋናው ነገር ገና ደሩ ከማለት የምንዘምረው መዝሙር አለ። ለሁሉም ሰው ያላችሁ አውጡና እባካችሁ አብረን እንድንዘምር ደረጃ እንዲመራን እኛ ሳስጋጨታለን እንዳትነሱ ግሩፕ ፒክቸር እንዳላችሁ ባላችሁበት ብዙ እንቅስቃሴ ሳይኖር Our campfires and fades away. Silently these scouts should ask, have I done my daily task? Have I kept my honor bright? Have I paid this tonight? Have I done it? Have I dared every day to be friend? Bonsoir mes amis, bonsoir. Bonsoir mes amis, bonsoir mes amis, bonsoir. Au revoir. Boy Scouts, Centennial.
መኮንን ትምህርት ቤት መቶኛ ዓመት አስመልክቶ እንደ ስነ ጥበብ ትምህርት ክፍል የሰራናቸው የሚታዩት ሙራሎች ወይም የግድግዳ ላይ ስዕሎች በዋናነት የመቶኛ ዓመቱን ታሪክ ስናስብ አንደኛ ሊታወሱ ሊመሰገኑ የሚገቡ ሰዎችን ከዋናው ከተፈሪ መኮንን አልጋ ወራሽ ተፈሪ መኮንን ጀምሮ በኮሚቴዎቹ አጥኚነት መሰረት ወሳኝ የምንላቸው ሰዎች በቅደም ተከተል የሰራ ነው። ለምሳሌ መጀመሪያ ላይ እንዳያችሁት ልዑል አልጋ ወራሽ ተፈሪ መኮንን ስራቸው አለ። በጀርባቸው ደግሞ የሰሩት ትምህርት ቤት አለ። ቀጥሎ ሌሎች ይህንን ሀሳብ ሊደግፉ የሚችሉ ስዕሎች ተሰርተዋል። ከዛ ሁለተኛ ክቡር ሐኪም ወርቅነህ እሸቴ የመጀመሪያው ዳይሬክተር ነበሩ። የእሳቸው ምስል ተሰርቷል። እንዲሁ ከሱ ቀጥሎ ደግሞ እዚህ አሁን እኔ የቆምኩት ዶክተር አክሊሉ ሀብቴ እንዲሁ ይህ ትምህርት ቤት በእግሩ እንዲቆም ትልቅ አስተዋጽኦ ያደረጉ እንደሆኑ በኮሚቴ ተነግሮን የሰራ ነው። ሌሎች የትምህርት ክፍሉን የኮሌጁን ሂደት የሚያሳዩ ስራዎች ተሰርተዋል። እዛ አራተኛ ላይ የምናያቸው ደግሞ ፊታውራሪ መኮንን ዶሪ ይባላሉ። እሳቸውም በአራተኛነት የሚጠቀሱ ለዚህ ትምህርት ቤት መከፈት ትልቅ አስተዋጽኦ ያደረጉ ግለሰብ ናቸው። እሳቸውንም ለማመስገን በዋናነት ሌሎቹን አስተዋጽኦ ያደረጉ ሰዎችን እንደ መነሳሻ እንደ ማመስገኛ እንዲሆኑ ታሳቢ ተደርጎ የተሰሩ ናቸው። ከእሳቸው ምስል ባሻገር በቀጣዩ የግድግዳ ላይ ስዕል ደግሞ የምናየው ለምሳሌ አንድ ምስል እናያለን። በምስል ደረጃ በዋናነት ሲሚብራል ላይ የተሰራ 5 ሰዎች ናቸው። 4ቱ አሁን የጠቀስኩላችሁ ናቸው። 5ኛው ደግሞ ይህንን ስራ የሰራው በዋናነት የስነ ጥበብ ትምህርት ክፍል ስለሆነ በስነ ጥበብ ትምህርት ክፍል ውስጥ ደግሞ ሲታሰብ እንደ አርያ እንደ ምሳሌ እንደ ጀግና የምንወስዳቸው እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ምስላቸውን ሰርተናል። በዋናነት ለስነ ጥበብ ትምህርት ክፍል ለሰዓሊዎች ምሳሌ ይሁኑ እንጂ በጥቅል ግን በሰው ልጅ ታሪክ ውስጥ በዚህ ምድር ላይ ሲመላለሱ ደማቅ አሻራቸውን ካስቀመጡ ግለሰብ ውስጥ አንዱ ስለሆኑ ከኛም አልፎ ማንኛውም ሙያ ላይ ያለን ግለሰብ ሊያነሳሱ ሊያበረታቱ የሚችሉ ስለሆኑ እሳቸውን ምስል ሰርተናል። ከዛ ባሻገር ደግሞ ያሉት ምስሎች በዚህ ትምህርት ክፍል ውስጥ የሚሰጡ የትምህርት ክፍሎችን ምንነት የሚገልጽ እንዲሁም በየመሃሉ ደግሞ ትምህርት በራሱ ምንድነው እኛ ዘመናዊ ትምህርትን ስናስተምር 100 ዓመት ይሁነን እንጂ እንደ ኢትዮጵያ ስናስብ ግን የትምህርት አሰጣጥ ወይም ደግሞ ትምህርት የተጀመረው እጅግ በጣም በጥንት ነው። ስለዚህ እንዳጠቃላይ የኢትዮጵያ የትምህርት ፍልስፍና አስተሳሰብ ምን ላይ መሰረት ያደረገ ነው የሚለውንም ደግሞ ለማሳየት በብረት የተሰራ ቅርጽ አለ። ያ ትህትናን ነው የሚያሳየው። አንድ ተማሪ የመምህሩን እግር ሲያጥብ፣ ስለዚህ ትምህርት ትህትናንም መነሻ ሊያደርግልን የሚችል የሚያሳይ ነው። ከዛ ጎን ደግሞ ይሄ ትምህርት ክፍል ሲመሰረት የዛሬ 100 ዓመት ማለት ነው ይጠቀሙበት የነበረ ምልክት ወይም ማህተም አለ። ያ ማህተም በግዕዝም በአማርኛም የተጻፈ ማህተም እሱን ሰርተናል። እንዲሁ ሌሎች ስራዎችም ላይ ሲታይ የእጅ ስራ ይሰጥ እንደነበረ እዚህ ኮሌጅ ውስጥ የእጅ ስራ፣ ፈትል፣ የቤት አያያዝ ሙያ እነዚህን ትምህርት ክፍሎች የሚያሳዩ ደግሞ የተለያዩ ስራዎችንም አብረን ሰርተናል። ወደ መጨረሻ ደግሞ ልዑል አልጋ ወራሽ ተፈሪ መኮንን ይህን ትምህርት ክፍል ሲከፍቱ ያደረጓቸው የተለያዩ ስለ ትምህርት ያደረጓቸው ዲስኩሮች አሉ ወይም ደግሞ ሀሳቦች አሉ። ከነዛ ውስጥ በዋናነት ሁለቱን መርጠን በጉልህ ጽፈናቸዋል። አንዱ ምን ይላል? ለምሳሌ አንድ ሰው የሀገሩን ትምህርት ሳይማር የውጭ ሀገርን ትምህርት እማራለሁ ማለት ቤቱን ባሸዋ ላይ እንደሰራ ይቆጠራል። ስለዚህ አንድ ኢትዮጵያዊ የራሱን እውቀት፣ የራሱን ትምህርት፣ የራሱን ጥበቦች ካወቀ በኋላ የሌላውን ዓለም ትምህርት ደግሞ አውቆ አዋህዶ መክበር ይችላል የሚል መንፈስ ያለውን ሀሳብ ጽፈናል። ከዛ ደግሞ አጠቃላይ ስለ ትምህርት፣ ስለ ጥበብ ያላቸው መረዳትና ፍልስፍና የሚያሳይ ደግሞ መጨረሻ ላይ በሐረግ አስውበን ጽፈነዋል ማለት ነው። አንድ ትምህርት እንዲሁ በወለም ዘለም የሚገኝ ሳይሆን በልፋት በጥረት የሚገኝ እንደሆነ በዛ መንገድ ተገኝቶ ደግሞ ፍሬው ለብዙሃኑ በረከት ሊሆን እንደሚችል
እና መሰል ረቂቅ የሆኑ ሀሳቦችን ያስተላለፉበትን ጽሁፍ ደግሞ ወደ መጨረሻ አካባቢ ጽፈን አስቀምጠናል ማለት ነው። ስለዚህ እንግዶቻችን ሲመጡ እነዚህን ከራሳቸው የኋላ ትዝታ ጋር እያገናኙ የተወያዩ 100ኛ ዓመቱ ደማቅ እንዲሆን የስነ ጥበብ ትምህርት ክፍሉ የራሱን አስተዋጽኦ በዚህ መንገድ አስቀምጧል ብዬ አስባለሁ። እንግዲህ የኢትዮጵያ ሁለተኛው ሃይ ስኩል ከምኒልክ በኋላ ተፈሪ መኮንን በ1917 ዓመተ ምህረት በዚህ ወር ነው የተቋቋመው። ከሁለት ዓመት በኋላ በአስፈላጊነቱ ንጉሱም ስላመኑበት ወይም ያን ጊዜ አልጋወራሽ ነበሩ በ1919 ዓመተ ምህረት ይሄ ተቋቋመ። የመጀመሪያ ይሄ ትሩፕ ዋን መድኃኔዓለም፣ ትሩፕ ቱ ተፈሪ መኮንን። ከዛ ከ6 ዓመት በኋላ ብዙ ተማሪ እየበዛ ሲሄድ ቦይ ስካውቱ 56ኛውን በኢትዮጵያ ነው የሚቆጠረው 56ኛውን ትሩፕ እዚህ አቶ ፊታውራሪ መኮንን ዶሪ ናቸው ያቋቋሙት። ዛሬ በህይወት የሉም። የዛሬ 25 ዓመት ነበሩ እና ይሄ የትሩፕ ቱ ወይም ሰራዊት 2 እና የሰራዊት 56 ሄድኳርተር የነበረ ነው። ከ1919 ዓመተ ምህረት ጀምሮ 98 ዓመቱ ነው። ዛሬ 100ኛ ዓመት ስለመጣ አዲስ አበባ ያለነው ከአሜሪካም የመጡ የድሮ ተማሪዎችና ቦይ ስካውቶች የድሮ መዝሙሮችን በመዘመርና ትዝታዎችን በማስታወስ ካምፓየር እናደርጋለን። ገብተን እንየው ትሩፕቱን። 4 ፓትሮል ነው ያለው እያንዳንዱ ትሩፕ እና 4 ፓትሮል ማለት ለምሳሌ ኤሌፈንትስ ማይት ኤሌፈንትስ ቢዚ እኔ ከመጀመሪያው እስከ መጨረሻው ሮሪንግ ላየንስ ነኝ። እዛ ጋር ደግሞ ኢግልስ አሉ። እነዚህ አሁን ግሩፕ ነበሩ ማለት ነው። አንድ ፓትሮል 8 ሰው ነው። አንድ ትሩፕ 32 ነው። ኦኬ አንዱ 8 ፓትሮል ላይንስ አሁን ለምሳሌ 8 ነው የሚሆነው። አንድ ፓትሮል 8 ነው። አንድ ትሩፕ ደግሞ 4 ፓትሮል ነው። ስለዚህ ይሄ ትሩፕ ነው። እዚህ 32 አለ ማለት ነው። ኖ 4 ከሆነ 8 ከሆኑ እዛ ጋር 16 እዚህ 16 32 ነው። ይሄ ማለት ስንት ዓመተ ምህረት የነበረ ነው? ይሄ 1919 እና ያኛው የስካውት ማስተሩ ቢሮ ነው። ይሄኛው ደግሞ እድሜያቸው ከፍ እያለ ሲሄድ ቦይ ስካውት በመባል ፋንታ አዛውንት ሮቨር ስካውት ይባላልና ይሄ የሮቨር ስካውትስ ያው ኳርተር ነው። እነዛም 56ቶቹንም ያው 32 ነበር ማለት ነው። 8 አንተስ የምትለው ነገር አለ? እንግዲህ እኔ እዚህ ትምህርት ቤት የተማርኩኝ ነኝ። በተለይ በስካውት ሰራዊት ውስጥ ብዙ ያገለገልኩ ነኝ። ከዛ በኋላ ስም ደግሞ ቢነግሩ ስዩም በቀለ መምህር ስዩም በቀለ ነው የሚባለው። አሁን ጡረታ ላይ ነኝ። ከዛ በኋላ ስካውትም ቢቋረጥ 17 ዓመት ሲዘጋ ሀረር ውስጥ ነበር ማስተምረው። እንደገና በ1984 ዓመተ ምህረት የስካውት ሰራዊት እንደገና መስርቼ በመላ ኢትዮጵያ እንቅስቃሴ ያስጀመርኩ ሰው ነኝ። ዛሬ ደግሞ የትምህርት ቤቴን 100ኛ ዓመት ለማክበር እድል በማግኘቴ እግዚአብሔርን እያመሰገንኩ ደስታዬ ነው ለመግለጽ። በስንት ዓመተ ምህረት ነበር የጨረሳችሁ? እዚህ 1965 ከዛ በኋላ 66 ላይ ረብሻ ነበር። 67 መምህራን ማሰልጠኛ ገባሁ። ከዛ እድገት በህብረት ከእድገት በህብረት በኋላ እንደገና መምህራን ማሰልጠኛ፣ ከዛ በኋላ ወደ ስራ ዓለም ነው ተሰማራሁት። ኤፍሬም ወዳጆ እባላለሁ።
የተፈሪ መኮንን ነው የተማርኩት ሃይ ስኩል። ስንት ዓመተ ምህረት ነበር? በ62 ነው ተፈሪ መኮንን የገባሁት እና ለስካውት ውስጥ አክቲቭሊ ፓርቲሲፔት አደረግ ነበረ። መጀመሪያ ኢግልስ የተባለው ፓትሮል ውስጥ ነበርኩኝ ትሩፕቱ። ከዛ ወደ ትሩ 56 አሲስታንት ፓትሮል ሊደር ሆኜ ካትስ ፓትሮል ሊደር ነበርኩ። ከዛ ፉል ፓትሮል ሊደር ደግሞ ታይገርስ ውስጥ ነበርኩኝ እና በስንት ዓመተ ምህረት ጨረሳችሁ? እዚህ እስከ 64 ነው። በ65 እዚህ ትምህርት ቤት ስላልነበርኩኝ ስካውቱ አክቲቪቲ አልቀጠልኩም። ግን ከዛ በኋላ ያው የመንግስት ለውጥም ስለነበር ብዙም ስካውት አካባቢ አክቲቪቲ አልነበረም አንቲል ሪሰንትሊ። ሲራክ በየነ እባላለሁ። 64 ነው የጨረስኩት። 61 ነው ማለት ነው ስካውት የገባሁት። 9ኛ ክፍል ስንገባ ነው አይደል የሚገባው ስካውት? ከሰባት ብቻ የእኛ ጊዜ 9ኛ ክፍል ሲገባ መሰለኝ ስካውት የሚገባው እና በ61 ነው 9ኛ ክፍል የገባሁት። 61 62 63 64 በ64 ጨርሰን ወጣ። ምን እንትን ነበራችሁ? 56ኛ ትሩፕ 56 እንትናችሁስ? ዶቭስ ፓትሮል ነበርኩ እኔ። እሱም በኋላ ዶቭስ ነበርኩ አለ። በነገራችን ላይ የእሱ የአክስቴ ልጅ ነው እና ዶቭስ ፓትሮል አሲስታንት ሞኛለሁ፣ ፓትሮል ሊደር ሞኛለሁ። ከዛ በኋላ 64 ከዚህ ተሰናበተን። ያው ከዛ ነበርኩ መጨረሻ ላይ አጭር ጊዜ ነው እንጂ ሰለሞን እባላለሁ። ሰለሞን ቸርነት ተፈሪ መኮንን የጀመርኩት 1960 ዓመተ ምህረት ነው። ከኤሌመንተሪ እንደወጣን በቀጥታ ወደዚህ ነው እንትን ያደረግነው። 7 እና 8 ከጨረስኩኝ በኋላ ነው እኔም ጆይን ያደረኩት። እዚህ ትሩፕ 56 ላይ ነበርኩ። በአጋጣሚ ዶቭስ ፓትሮል ነበር፣ የኔ አሲስታንስ ነበር፣ እኔ አለቃ ነበርኩኝ። እኔ ስወጣ እሱ የዶቭስ ፓትሮል ሊደር ሆነ። ከዚያም ትንሽ እንደቆየ ትሩፕ ሊደር እንደሆንኩኝ ነው እንግዲህ በ1966 ከዚህ ከአብዮቱ ፍንዳታ ጋር እንግዲህ አብረን ተበተን እንደዚያ ነው። እሺ ደረጃው አለኝ ይባላለው። ተፈሪ መኮንን ጆይን ያደረኩት በ1963 ዓመተ ምህረት ነው። ልክ 7ኛ ክፍል ልክ በዛው ጊዜ ነው እንትንም የገባሁት ትሩፕ 6 የገባሁት። ትሩፕ 6 አሁንም አጋጣሚ እንግዲህ እዚያ መደዳውን ዶቭስ ነበርኩ። ከዛ አሁን ሰለሞን እንዳለው የዶቭስ አሲስታንት ፓትሮል ሊደር ነበሩ። ከዛ ፓትሮል ሊደር ነበርኩኝ። ግን 10ኛ ክፍል ስንገባ በ66 ዓመተ ምህረት ያው የአብዮቱ መጣ። ፓትሮል ሊደር እንደሆንኩ ትሩፕ ሊደር ሳልሆን እስካሁን ተበተነ እና አሁን ያው ተመልሰን ይሄንን እንትን ለማድረግ እየሞከርን ነው። አመሰግናለሁ። አሁን እንግዲህ የትምህርት ቤቱ የ100ኛ ዓመቱን እያከበረ ነው። ስካውቱ ከተቋቋመ ይሄ አሁን ትሩፕቱ የምትለው ከተቋቋመ 98 ዓመቱ ነው። ምክንያቱም ተፈሪ መኮንን በተመሰረተ በሁለተኛው ዓመት ላይ ነው የመጀመሪያው የተቋቋመው ትሩፕቱ የተባለው የተቋቋመው ማለት ነው። ከዛ በኋላ ደግሞ ይመስለኛል 4 ዓመት ውስጥ ይሄ ትሩፕ 56 የሚባለው ተቋቁሟል። በእያንዳንዱ ትሩፕ ውስጥ አራት ፓትሮሎች አሉ። ብዙ ጊዜ በአንድ ፓትሮል ውስጥ ከ8 ያላነሱ አባላት ይኖራሉ። ብዙ ጊዜ እነኛ አባላቱም ሁሉም ኃላፊነት አላቸው። ለምሳሌ አንድ ፓትሮል ሊደር ይኖራል፣ አሲስታንት ፓትሮል ሊደር ይሆናል፣ ትሬዠረር ይኖራል፣ ድራም ማስተር ይኖራል። እንዲህ እየተባለ ሁሉም ኃላፊነት አለው እና ስካውት በጣም በሚገርም ሁኔታ ገና እንዳልኩት አሁን በ12 በ13 ዓመት ኃላፊነትን፣ ሊደርሺፕን፣ አመራርን በህፃንነት እየታነጽክበት በዲሲፕሊን እየታነጽክበት የምትሄድበት ማህበር ነበር ማለት እንችላለን እና በጣም በስፋት በሚገርም ሁኔታ ከተፈሪ መኮንን ትምህርት ቤት በተለይ የቦይ ስካውት አባል የነበሩ በሙሉ በዲሲፕሊን የታነጹ
በአመራር በራስ ኑሮ በብዙ ነገሮቹ የታነጹ ሰዎች ሆነው ታገኛቸዋለህ። እኔ ራሴ በህይወቴ ለነበረኝ ሂደት በሙሉ በስካውት በዛ በልጅነት ጊዜ ያሳለፍኩት ነገር በጣም በስፋት የራሴን ማንነት ላይ ብዙ አስተዋጽኦ አለው፣ ረድቶኛል። አመሰግናለሁ። ሻለቃ ግርማ ሀዲስ ይባላል። የትሩፕቱ ከመጀመሪያው ቢች ከዛ ኤሌፋንት ፓትሮል 56 ታይገር ፓትሮል ከዛ በኋላ ስታፍ ኮኦርዲኔተር ነበር። ጌታሁን አየለ ስንት ዓመተ ምህረት ነበር? 5 ምን ላይ ነበሩ እንትናቸው? እዚህ ላይ መጀመሪያ የነበርኩት ዶቭስ እርግብ፣ ከዛ በኋላ ላየንስ፣ ከዛ በኋላ ዓመተ ምህረቱን ባላስታውሰውም የ56 ትሩፕ ሊደር ነበር። አዊቸው በርሄ ይባላለሁ። የታህሳስ ግርግር መንገድ አሻገር ስንት ዓመተ ምህረት ነበር? ጋዜ ዓመተ ምህረቱን ተወና ምን ላይ ነው ትምህርት የተጀመረው? በዚህ ነው። ጅቤ በላው ልትል ምን ላይ ነበራችሁ? ጋዜል። አዎ። ከዛስ ከተራ እንትንነት ወደ ፓትሮል ሊደርነት ነበር። ከዛ ተቀጭ ታሪካችሁን ለማየት ነው ጌታቸው ተስፋዬ ስንት ዓመተ ምህረት ነበር? ግራጁዌት ያደረገው 73 በፈረንጅ 65 ባበሻ። እዚህ ስካውት ላይ ምን ላይ ነበር? ላየንስ ፓትሮል ሊደር ነበር። እነኚህ በሙሉ ከድሮዎች ያመጣዋል። ሸሚዙ ነው እንጂ አዲስ እኚህ ሸሚዝ ሁለቱም ናቸው ወይስ ሌላ? ሁለቱም። ይሄም አንገት ላይ ያለው ይሄ ስካርፉ ነው። ግን እቺ እንኳን አሜሪካ ነች። ብቻ ይሁን አንሳት። ከለሯ እሱ ነበረች ቀይና ቢጫ። ይሄ ነው ትክክለኛ አርማችሁ እሱ ነበር። እሱ ነው። ይሄ እንትናችን አበበ ኃይሉ ምን ላይ ነበራችሁ? የመጀመሪያው ኢምፐረር ስካውት በኢትዮጵያ። ስንተኛ ዓመተ ምህረት? ጆርናሉም ላይ ወጥቻለሁ። ኦኬ። ስንተኛ ዓመተ ምህረት? በስንት ዓመት? በ58 በእኛ 58 ናሽናል ጃምቦሪ የተካሄደ ጊዜ ጃልሜዳ ላይ። እና ምን ላይ ነበራችሁ? እኔ ትሩፕ 56ም ነበርኩ። በኋላ ግን የትሩፕ 56 ትሩፕ ሊደር ነበርኩ። ምን ላይ ነበራችሁ? እንትናችሁ ዲፓርትመንታችሁ ላይንስ ነበረ ወይ ምን ላይ ነበር? አይ እኔ ካትስ ምናምን እንደዛ ነው። ግን የትሩፑ ጠቅላላ መሪ ነበርኩ። እና ምን የምትሉት ነገር አለ? አሁን እንኳን እግዚአብሔር ለዚህ ያደረሰኝ ነው። እኔ ሌላ ምንም ከዚህ ሁሉ ዘመን በኋላ ይህንን ለማየት በመታደሌ እግዚአብሔር በጣም ነው የማመሰግነው። በእውነት ነው የምልህ። ያ የድሮው ሜሞሪ ነው በቃ የመጣው። ያንን ነው የምለው። ስለዚህ ጉዳይ የምትይው ነገር አለ? ደስ የሚል ነው። ለእኛ ትምህርት ነው ማለት ቀጣይም እኛ እንደዚህ አይነት አከባበሮችን ምን ያህል ቁርጠኛ መሆን እንዳለብን የሚያሳይ ነው እና እኔ ዛሬ ፕሮግራም በመሳተፌ በጣም እድለኛ ነኝ ብዬ ነው የማስበው። እኔም እንደዛው ደስተኛ ነኝ። እንዲሁም ደግሞ ይህን 100 ዓመት ስናስብ እኛም ወደፊት ያለውን ልጆች እንደመሆናችን መጠን ወደፊት እኛም ይህን ነገር እያሰብን አርአያነቱን ተከትለን የምንዘልቅ ይመስለኛል። በመጀመሪያ እዚህ ፕሮግራም ላይ በመሳተፌ በጣም ደስተኛ ነኝ። ይህም ደግሞ እኛ ወደፊት ከዚህም በላይ የተሻለ ነገር መስራት እንደምንችል ከነሱ መማር እንደምንችል ተረድቻለሁ። እኔም እንደነሱ በጣም ደስተኛ ነኝ እዚህ ፕሮግራም ላይ ስለተገኘን። ከዚህ የተማርኩት ብዙ ነገር አለ። ደስ ይላል። ስምሽ ማን ነበር? ማስተዋል ፈንታ። ረድኤት ትእዛዙ ይባላል። ረድኤት ትእዛዙ። ያው እኔም እንደ እህቶቼ እዚህ ፕሮግራም ላይ በመታደም በጣም ደስተኛ ነኝ። ያው እኛም ደግሞ በቀጣይ እንደነሱ ባለማችን ጸንተን ከዚህ ዓመት በላይ እንደምናከብር ተስፋ አደርጋለሁ።
ዳንኤል ወልደ ዮሐንስ ስካውት የነበርኩት ከ1963 እስከ 66 ሃይ ስኩል ሆኜ ማለት ነው። እና ምን ላይ ነበር? ላይንስ ነበር። እንደውም ከላይንስ ከታች ጀምሬ ከዛ አሲስታንት ፓትሮል ሊደር ነበርኩ። ከዛ ፓትሮል ሊደሩ ልክ 73 መጨረሻ ላይ ማለት ነው ትሩፕ ሊደርስ ነበሩ እና አቶ ጌታሁን ሽበሽ የሚባሉት ኃላፊነት ስካውት ትሩፕና ትሩፕ 56 ተሾመ መጥተው አድሚኒስትሬቲቭ ስታፍ አድርጎ ሾሙ የበላይ እና የመጨረሻው ማዕረግ እዛ ነው። በስንት ዓመተ ምህረት ወጣ ከዚህ በ1966 ስሜ ከበደ ወልፋት ይባላል። ካፕቴን ከበደ ተፈሪ መኮንን የገባሁት 9ኛ ክፍል ነው እስከ 12ኛ። የቦይ ስካውት ግን ስሜቱ እኔ ኤሌመንተሪ ስኩል ከታች መጀመሪያ ጀምሮ እስከ 8ኛ እስከምጨረስ ድረስ ቦይ ስካውት ነበርኩ እና እንዲያውም አንድ ጊዜ ጃምቦሬ እዚህ ተፈሪ መኮንን ተዘጋጅቶ ምናልባት ዳንኤል የሚያስታውስ ይሆናል ተዘጋጅቶ አንደኛ ወጥተን ነው ወደ ካቴድራል የተመለስነው። ስለዚህ ቦይ ስካውት ሲባል በስሜት በፍቅር ነው የምናስታውሰው። በጣም ደስ የሚል ጊዜ ነው። ዛሬም ያው ዝግጅት ተደርገው አብዛኞቹ እዚህ የነበሩት ተማሪዎች ቦይ ስካውት የነበሩት በፍቅር ስለሚያስታውሱት ቦታውም ተስተካክሎላቸው ምን ብሎላቸው ተዘጋጅቶላቸው እኛም በዛው እንድናየው ነው የተደረገው። እሱ ናቸው። እኔ አንድ አመት ላጋር ችግር የለም ንገረኝ። ጸጋዬ የአባት ስሜ ደነቀ። ስንተኛ ዓመተ ምህረት ላይ በስንት ዓመተ ምህረት? እኔ ልክ 69 ስገባ ፈርሷል። ኦልሬዲ ግን የክረምት ተማሪ ሆኜ አብሬ ሲያስተምሩ አብሬ ነበር። እነሱ ግን መስራቾች። ስም መዓዛ አበበ። ስንት ዓመተ ምህረት ላይ ነበር የገባው? 64 7ኛ ክፍል። ምን ዲፓርትመንት ነበራችሁ? ላይንስ ወይ? አዎ እኔ ትሩፕ ቢንስ። እንዴት ነበረ ታዲያ? በጣም ጥሩ ነው። ቆንጆ ነበር። ሰላም ሰላም። ስም ካባት? አስፋው ታደሰ። በፈረንጆቹ 1975 በአበሻ 68 ምን ላይ ነበራችሁ? በስካውት 56 ትሩፕ 56 ነበራችሁ። ካፕቴን መኮንን ስንት ዓመተ ምህረት ላይ ነበራችሁ? ከ55 እስከ 57 ምን ላይ ነበራችሁ? እንግዲህ አንደኛው ግሩፕ ከእሳቸው ጋር ነበር፣ ዶክተር ሞገስ ጋር ስካውት አብረን ነበር። ላይንስ ነበራችሁ ወይስ ላይንስ ወይስ ምን ላይ ነበር? ካትስ እና በተለይ በየትምህርት ቤት ሲዘጋ ሐዋሳ ሚላን ጋር ነው እንሄድ ነበረ። የምንሄደው ሚላን በኩር ዘበኛ ማዕከል ነው እዚህ እንደሆነ ሐዋሳ እና ብዙ ኤክስፒሪየንስ አለን። እዛ አካባቢ የምንተኛበት ደግሞ ፍራሽ አንድ ድንኳን አለችን። ፍራሻችን ሳር ነው አለችን፣ ለብሰ መተኛት ብቻ ነው። ከዛ ብዙ የሚያስቅ ነገር ምንድን ነው፣ ማታ ማታ ካምፋየር አለ፣ ትልቅ ካምፋየር አለ። እዛ ላይ ፓርቲስፔት የሚዘፍኑ አሉ። ከዛ ካካዋ በጣም ማረሳው እንጠጣለን። ትዝ ይልሃል? ካካዋለን የሆነ ድብብቆች ጨዋታ ሁሉ ነበር። አንድ ጊዜ ወጋየሁና ጠፍታ ተፈሪ ቸርነት እና የሆነ ተጣልተው ተበሉ። ትዝ ይልሃል? እንዴት ይጣላሉ ብሎ ቡድሪ ትልቅ እንትና እሱ ነበር፣ አዝኖ ነበር። የውሸት ነው ነገሩ። ስሜ ዶክተር ሞገስ ገብረማርያም ይባላል። እንደ ኢትዮጵያ አቆጣጠር ከ1948 እስከ 1958 በፈረንጆቹ 55 to 65 ነው የተማርኩት። ሃይ ስኩል የጨረስኩት ቦይ ስካውት ነበርኩኝ። ከዛ ኋላ ወደ ዩኒቨርሲቲ ሄድኩኝ። ብዙ ትዝታ ተፈሪ መኮንን የማረሳው በጣም ብዙ ተነግሮ አያልቅምና ሌላ ጊዜ እናደርገዋለን። እኔ ዩሱፍ አብዱላሂ ሱካር እባላለሁ። ከተፈሪ መኮንን ከ56 ዓመተ ምህረት እስከ በፈረንጆች 65 ነው ከዚህ እንትን ያልኩኝ። ከዛ ዩኒቨርሲቲ ገባ። ስካውት ነበርኩኝ። የዶፕስ ስካውት ነበርሽ? ስካውት ነበርሽ እዚህ ወይስ?
እኔ ሆም ኢኮኖሚክስ ነው ያጠናሁት። በ72 ነው በፈረንጅ አቆጣጠር። ዌልፌር አሶሲዬሽን ውስጥ ነበርኩ፣ ገርልስ ክለብ ውስጥ ነበርኩ። ነው ስም ዳንኤል ኃይለ ማርያም 1963 ወይም የ1971 ግራጁዌት የነበርኩት በአካዳሚክ ሴክሽን ነበር። በ1970 ዓመተ ምህረት ብዙ የአሜሪካን ፊልድ ሰርቪስ እንደው ነገር ስለነበረ የሱን እድል ስላላገኘን ለማጣጣም 11ኛ ክፍል እንደጨረስኩ ቀጥታ ወደ አሜሪካ ሄጄ 12ኛ ይዛቻለሁ እና I went to school undergraduate and then I'm 45 years 45 ዓመት በሆቴል ማኔጅመንት finally ከኮርኔል ዩኒቨርሲቲ ትንሽ ትሬኒንግ ዲፕሎማዎች አግኝቻለሁ እና 3 ሆቴሎች አዳዲስ ሆቴሎች በመክፈት ረድቻለሁ በዋሽንግተን ዲሲ ኤሪያ ካንትሪ ክለብ ሞስት ፕሮባብሊ እድል ካገኘው በሆቴል ስኩል ልመጣ ይችላል። ስሜ ግርማ ፈለቀ I went to school here back in 1964, 65, 66, graduated 68. Was involved in the Tafari Makonnen Boy Scouts and Rovers. I got Ethiopian know. It's been a wonderful years. Thank you. ሻለቃ አርጋው ካፕታሙ ስካውት ነበር። ስካውት ነበር። ምን ላይ ነበር? ትሩፕ 2 የኤሌፋንት ፓትሮል ሊደር ነበርኩ። ስንት ዓመተ ምህረት ማለት ነው? ይሄ በ1948 49 እስከ 50 ድረስ ባለው Thank you.